በስህተት በሞባይል ባንካችን ለሌላ ሰው ከፍተኛ ገንዘብ ብናስተላልፍ የዛ ገንዘብ እጣ ፈንታ ወይም ህጋዊ መፍትሄ ምንድን ነው? እንዴት ቆያችሁኝ? ጠበቃና የህግ አማካሪ ሰብለ አሰፋ ነኝ። እንደሚታወቀው ከሞባይል ባንኪንግ እና ከሌላም ፎርም ኦፍ ኢፔመንት መምጣት ጋር በተያያዘ በስህተት ከፍተኛ ገንዘብ በሞባይል ባንካችን ለሌላ ሰዎች የምናስተላልፍበት አጋጣሚ እየተፈጠረ እያየን ነው። ከተጠቃሚው ስህተት ባሻገር ደግሞ ሆን ብለው ገንዘባችንን ያላግባብ እንድናስተላልፍላቸው የሚያደርጉ ሀከርሶች መኖራቸውን የኢትዮጵያ ንግድ ባንክ በተለያየ ጊዜ መግለጫ ሲሰጥበት እየሰማን ነው። አንድ ሰው በእነኚህ ነገሮች ተጭበርብሮ ወይም ደግሞ በራሱ ያልሆነ ቁጥር የባንክ አካውንት ቁጥር በመጻፉ ከፍተኛ ገንዘብ ለሌላ ሰው ገንዘቡን ማግኘት ለሌለበት ሰው ቢያስተላልፍ ያ ባንክ ገንዘቡን ሪቨርስ የማድረግ ግዴታ የለበትም። ባንኩን ሄደን አሁን ለከሌ ላኩትን ገንዘብ መልሰው ወደ እኔ አካውንት ማለት አንችልም። ባንኮች ይህንን የሚያደርጉበት ስልጣን የላቸውም። ነገር ግን ደግሞ በአብዛኛው እንደምናየው ምንድነው ከባንኮቹ ጋር ከደንበኛ ባንኮቹ ጋር በመነጋገር የገጠመንን ችግር በማስረዳት በፈቃደኝነት ገንዘቡ ፔንድ ሆኖ እስከ 72 ሰዓት እንዲቆይ የሚያደርጉበት ሁኔታ አለ። ስለሆነም ያንን ባንካችን ይሄን እንዲያደርግልን ትብብሩን ጠይቀን ወዲያው ግን እኛም ጉዳዩን ወደ ፍርድ ቤት መውሰድ ይኖርብናል። ወደ ፍርድ ቤት ወስደን ክስ እንመሰርታለን። ያለ አግባብ ምንም አይነት የውል ግንኙነት በሌለበት ለዛ ሰው መክፈል ሳይኖርብን በስህተት ገንዘቡን ወደሱ ባንክ አካውንት መክተታችንን አስረድተን በማስረጃ አቅርበን ፍርድ ቤቱ ገንዘቡ እንዲመለስልን እንዲወስን ማስደረግ አለብን። ከዛ በኋላ የፍርድ ቤት ውሳኔውን መነሻ አድርጎ ባንኩ ሪቨርስ ያደርገዋል ማለት ነው። ስለሆነም ያለው ብቸኛ የህግ መፍትሄ ምንድነው? በፍጥነት ገንዘቡ በስህተት የተላለፈለትን ሰው ከሶ ገንዘቡ ባለበት ሳይጠቀምበት ታግዶ እንዲቆይ አድርጎ በፍርድ አግባብ ገንዘባችን እንዲመለስልን ማድረግ ነው። እዚህ ጋር መርሳት የሌለብን አንዳንድ መልካም ሰዎች አሉ። ልክ ገንዘቡ በስህተት ከገባ በኋላ ሲደወልላቸው ገንዘቡን ነው የሚመልሱ። ያንን አማራጭም መጀመሪያ መሞከር ይገባል። እምቢተኛ ከሆኑ ግን በቀጣይ ከባንካችን ጋር መነጋገር ነው። ባንኩ ለ72 ሰዓት እንኳን ቢያንስ ፔንድ እንዲያደርገው በፈቃደኝነት መግባባት ከተቻለ በዛው ቅጽበት ወዲያውኑ ጉዳዩን ወደ ፍርድ ቤት ወስዶ ማሳገድ፣ ከዛም ተወስኖልን ገንዘቡን ባንኩ ሪቨርስ ማድረግ እንዲችል ብቻ ነው ማድረግ የምንችለው። ስለሆነም በሞባይል ባንክ በምንጠቀምበት ሰዓት ከፍተኛ ጥንቃቄ ማድረግ ይገባል። መሰል ጠቃሚ መረጃዎችን ለማግኘት ይህንን ቲክቶክ አካውንቴን